ምን አይነት ጥያቄ ነው የሚጠየቁት? የመጀመሪያው ጥያቄ ምንድን ነው? መን ረቡክ ይሉታል። ጌታ ማን ነው ይሉታል። ፈየቁል ረቢ አላህ፣ ጌታዬ አላህ ነው ብሎ ሙስሊም በቀጥታ ይመልሳል። አላህን ሲገዛ የነበረው ሙስሊም ከሆነ ወማ ዲኑክ፣ ሁለተኛው ጥያቄ ሃይማኖትህ ምንድን ነው ይባላል። ዲን የልእስላም፣ ሃይማኖቴ ኢስላም ነው ብሎ ይመልሳል። ወማ ነቢዩክ፣ ነቢይህ ማን ነው ይባላል። በዘመኑ የተላከለትን ነቢይ ያንን ይመሰክራል። በመሲሁ ዘመን የሞተ ከሆነ ዒሳ ነው ነቢዬ ይላል። በሙሳ ዘመን ከሆነ ሙሳ ነው ነቢዬ ይላል። በዚህ ዘመን ከሆነ የሞተው ሰውየው ነቢይ ሙሐመድ ናቸው ይላል ሰለላሁ ዐለይሂ ወሰለም። በሌላ ዘገባ ላይ ወማ ሀዛ ረጁል ለዚ ቡዒሰ ፊኩም ፈየቁል ሁወ ረሱሉላህ ብሎ ይመልሳል። እነዚህ ሶስቱን ጥያቄ ከመለሰ በኋላ ከይፈ ዐረፍተ ዛሊክ ይሉታል። ይሄን እንዴት ልታውቅ ቻልክ ይሉታል። ቀረእቱ ኪታብ አላህ ፈአመንቱ ቢህ ወሰደቅቱ ቢህ ብሎ ይመልሳል። ይህን ላውቅ የቻልኩትማ አምላኬ በነቢያት በኩል የላከልኝን መጽሐፍ አንብቤ እርሱን አምኜው በዚያ ላይ ነው ይሄን መልስ ያገኘሁት። አያችሁ፣ በዚህ በወረደልን መጽሐፍ ላይ ጌታቸው አላህ ነው የሚል ቃል አግኝተናል። በዚህ በወረደልን መጽሐፍ ላይ ትክክለኛው ከአምላክ ዘንድ የተነገረላቸው ሃይማኖት ኢስላም ነው የሚል አግኝተናል። በዚህ በመጽሐፍ ላይ የእናንተ መልእክተኛ ሙሐመድ ነው የሚል አግኝተናል። እርሱን አምነን ይዘናል። ይሄን ቃል ይዘን የክብር ጥያቄ መላእክቶች ለሚጠይቁን በቀጥታ እንመልሳለን። ከዚያ በኋላ አላህ ስብሓነሁ ወተዓላ ይናገራል። ፈዩናዲ ሙናዲ ሚነ ሰማ ፈየቁል ሰደቀ ዐብዲ ወፍሩሹ ለሁ ፍራሸን ሚነል ጀና ወአልቢሱሁ ሊባሰን ሚነል ጀና ወፍተሑ ለሁ ባበን ኢለል ጀና ወወሲዑ ለሁ ቀብረሁ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ፈዩወሰዑ ለሁ ቀብሩሁ ማ መደል በሰር